ሎሚና ቲዩብ አሜሪካና ኢራን ዓለምን ያሰጋው የሁለቱ ፍጥጫ። ሰላም ጤና ይስጥልኝ። ዛሬ በመላው ዓለም ትኩረት የተሰጠውንና እጅግ አሳሳቢ ደረጃ ላይ የደረሰውን የአሜሪካንና የኢራንን ውጥረት በዝርዝር እንመለከታለን። እንደ አውሮፓውያን አቆጣጠር በ2026 የአሜሪካ የጦር መርከቦች ወደ አረብ ባህር በከፍተኛ ሁኔታ እየተንቀሳቀሱ ባሉበት በዚያ ወቅት በሁለቱ ሀገራት መካከል ያለው የቃላት ጦርነት ወደ ተግባር ለመቀየር የቀረው ጊዜ በጣም አጭር ይመስላል። ፕሬዚዳንት ትራምፕ ኢራን ወደ ንግግር እንድትመለስ ጊዜው እያለቀ ነው ሲሉ፣ ቴህራን በበኩሏ ጣቶቻችን በቃታ ላይ ናቸው በማለት አሳሳቢ ምላሽ ሰጥታለች። ይህ ፍጥጫ ለምን አሁን በረታ? ሁለቱ ወገኖችስ በትክክል ምን ይፈልጋሉ? የውጥረቱ መነሻ። ይህ መባባስ የመጣው ባለፈው ዓመት በእስራኤልና በኢራን መካከል ከተካሄደው የ12 ቀን ጦርነት በኋላ። በወቅቱ የአሜሪካ ቦምብ ጣይ አውሮፕላኖች የኢራንን የኒውክሌር ተቋማት ማጥቃታቸውን ተከትሎ ኢራን በአጸፋው በኳታር የሚገኘውንና አሜሪካ የምትጠቀምበትን የአል ኡዴይድ የጦር ሰፈር በሚሳኤል መታለች። ዛሬ ላይ የቆምነው የዚህ ሁሉ ሰንሰለታማ ግጭት ውጤት ላይ ነው። አሜሪካ ታዲያ ከኢራን ምን ትፈልጋለች? ዋሽንግተን በኢራን ላይ ያላት ፍላጎት በሶስት ዋና ዋና ነጥቦች ላይ የተመሰረተ ነው። የመጀመሪያው የኒውክሌር ቁጥጥር። ኢራን የኒውክሌር መሳሪያ መገንባት ብቻም ሳይሆን ለሲቪል አገልግሎት የሚውል ዩራኒየም እንኳ ማበልጸግ የለባትም፣ ያላትንም የበለጸገ ዩራኒየም አሳልፋ መስጠት አለባት የሚል ነው። ሁለተኛው የሚሳኤል ገደብ። እስራኤልና በመካከለኛው ምስራቅ ያሉ የአሜሪካ የጦር ሰፈሮችን ሊመቱ የሚችሉ የባላስቲክ ሚሳኤሎች ብዛትና ርቀት እንዲገደቡ ትፈልጋለች። ሶስተኛ ቀጠናዊ ተጽዕኖ። ኢራን በመላው መካከለኛው ምስራቅ ስለምትደግፋቸው የታጠቁ ቡድኖች አክሲስ ኦፍ ሬዚስታንስ የምታደርገውን ድጋፍ በአስቸኳይ እንድታቆም አሜሪካ ከፍተኛ ጫና እያደረገች ነው። ኢራን ከአሜሪካ ታዲያ ምን ትፈልጋለች? ኢራን በበኩሏ ለብሔራዊ ክብሯና ለሕልውናዋ የምትጠይቃቸው ነጥቦች አሉ። የመጀመሪያው ማዕቀቦቹ እንዲነሱ፣ የሀገሪቱን ኢኮኖሚ አንቆ የያዘው ሁለተኛ ደረጃ ማዕቀብ ተነስቶ በነፃነት ነዳጇን እንድትሸጥ ትፈልጋለች። ሁለተኛ የመከላከያ ዋስትና። ሚሳኤሎቿን ከእስራኤልና ከሌሎች ስጋቶች ለመከላከል እንደ ብቸኛ አማራጭ ስለምታያቸው በሚሳኤል ፕሮግራሟ ላይ መደራደር አትፈልግም። ሶስተኛ የኒውክሌር መብት። የተወሰነ ደረጃ ዩራኒየም የማበልጸግ መብቷ እንዲጠበቅና አዲስ ስምምነት ከመደረጉ በፊት ዓለም አቀፍ ተቆጣጣሪዎች LAEI ላይ ያላትን አቋም ግልጽ ማድረግ ትፈልጋለች። ጦርነት ወይስ ዲፕሎማሲ? አሁን ያለው ትልቁ ስጋት አሜሪካ የኢራን 90 በመቶ ነዳጅ የሚወጣበትን ሀርግ ደሴትን በማነቅ የቴህራንን የገቢ ምንጭ ሙሉ በሙሉ ለመዝጋት ማሰቧ ነው። እንደ ሳውዲ አረቢያ ያሉ ቀጠናዊ ሀገራት ለጦርነት የአየር ክልላቸውን እንደማይፈቅዱ ቢገልጹም ውጥረቱ ግን አሁንም እንደቀጠለ ነው። ኢራን በኢኮኖሚ ውድቀት ላለመፈራረስ፣ አሜሪካ ደግሞ ወደ ረጅም ጦርነት ላለመግባት የሚያደርጉት ጥረት በኳታር በኩል በሚደረጉ የድብቅ ድርድር ውጤቶች ላይ የተመሰረተ ነው። እናንተስ ምን ይመስላችኋል? ትራምፕ ኢራን ማስገደድ ይሳካላችኋል ወይስ ግጭቱ የማይቀር ነው? አስተያየታችሁን ኮሜንት ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ስለተከታተላችሁ እናመሰግናለን። በሚቀጥለው ቪዲዮ እስክንገናኝ ጤና ይስጥልኝ።